ጸሎት እንደ እግዚአብሔር አፍ በዚህ ምሽት ጸልያለሁ። እግዚአብሔር አደባባይ ላይ ስማችሁን ያውጣ። ከተማይቷ ላይ ስማችሁ ይግነን። ኢትዮጵያ ላይ ስማችሁ ይግነን። እግዚአብሔር ልጁን በእናንተ ይግለጥ። እየዘመራችሁ ሽባ ይታርሳል፣ እውር ይብራ፣ የሞተ ይነሳ፣ ታምራት ይሆን። ኢየሱስ የሚቀበለው አገልግሎት ይሆን። መንፈስ አይወሰድባችሁ። እየበዛችሁ ሄዱ፣ እየሰፋችሁ ሄዱ። እሷን ንኪልኝ መነጽር ያደረግሽው በዚህ 15 ቀኑ ትስቂያለሽ። ዛሬ 9ኛ 21ኛው ቀን እዛኛው 6 ቀን ቁጠሪ። እንዴት ነው የሆነላት ተብሎ ኬክ ይዘው መጥቶ ቤትሽ እስከሚቆርጥ ድፎ ዳቦማ አይደለም ወግቻለሁ። ኬክ ማካዘባ ካታና አሜን። ብዙዎች መጥተው እስከሚጠይቁሽ ነገር ተቀየረ አለን ጌታ። አሮጌ ምዕራፍ ተሻረ። አዶስታ ኮፋኒ ከማቶፋ አሁን ላይ ትንቢት መንፈስ መጥቷል። የእንደዚህ ረጅም ዓመት መመላለስ እዛችሁ ነው ተመቷል። እግዚአብሔር ባርክሻለሁ። ለብዙዎች ረፍት አረግሻለሁ። የወደቁትን ባንቺ አነሳለሁ፣ የተራቡትን ባንቺ አበላለሁ ይለኛል ጌታ። እጆችሽን ይዤ እመራለሁ። የሰባታ ካታያ ኃይል ወለሽ ገባዮ ለፎቶ ኦዶስቶ ሸባካ ቀቢቀብ ያዛት ለታካ አዳካልታና ጣልቃ ገባለ ጌታ። ምሕረቴን አገነንኩላት አለ። ጨዋታ ሰማለ። ኦዳኮ ዶፌላ ሰባታ ካዳስ አቦ ነካልኝ። እሷን ከጎንሽ ያለችውን ኋላ እዚህ እናያለን ተብሎ የሚወራ ወሬ ያየው እዛው ሰፈር እግዚአብሔር እልልታ ከቤትሽ ታምናላችሁ። በጌታ በኢየሱስ ይሁንላችሁ። አሜን። ውሰዱ። አሜን። እዛው ሰፈር አሜን። እንዴት ነው የሚያስብል ተዘግቶ ድንኳን ተተክሎ የምስጋና ድንኳን ቤትሽ ላይ ቆሞ ጣልቃ ገባላት። ለኮታና ካያ አላሳፈራትም እኮ የተማመነችው ልክ ነው እያሉ እግዚአብሔር ሲያመሰግኑ አየሁ። እግዚአብሔር ቀድሜልሻለሁ፣ ምክራቸውን በትኛለሁ፣ ስለ አንቺ ይለኛል ጌታ። እጄን ዘረጋለሁ። ከፈርግጅሽን ኮታ አዳልከባ ለታካያ ቶፋ የስ በጣም ጥንቃቄ አድርጉ። ሰብራ ስትወጣ አየሁ። አልፌና ስታካያ የስ ይኸው አዶካይ ሴታካያ በማስቶኮ ቀስ አድርግና መሬት አድርግልኝ ብራዘር። ጀነሽ ታራው አንቺ ነው። ጩኸትሽን ሰማሁ፣ ራራውልሽ። ምሕረቴን አገነንኩ። ተተዎች በሚሉ መካከል ኮዴና አዳላ ኢየሱስ ጌታን አንተ ያንተ ነገር የት ነው የመጣው? ያንተ ነገር እየበለጠ አሜን የሚሆነው የመጨረሻ እየሰጠ ነው የምታገለግለው። አቦ እቺን እዚህም ልበትን ውሰዱ። እየተቀበልክ አይደለም እየሰጠ ስማ። ነገር ተለቆ አደባባይ ላይ ወጥቶ የዚህን ሰውዬ ነገር ብዙ መልእክት ነው ማወራው። የጌታን ድምጽ ነገር ተቀየረ፣ ስፍራ ተቀየረ፣ አካባቢ ተቀየረ። ያንተ እየበለጠ ላታ አዳካታዳ ላቶፌኖስ ኪዳኔን አስባለሁ አለ ጌታ። አንድ ሰው ኪቦርድ የሚነካከልኝ አለ። ኪዳኔን አስባለሁ ናጀን ያዘኝ። የሶስት ቀን መልእክት ነው የምነግረው። ና አቡ አንተ ሙዚቀኛ አንተ ሞገድ ነው ዘይሰል አላስ አልቴ ኮፋካ አባት ወንበር ተቀየረ፣
ይፈልጓል ያገኙ አሜን እነዚህ ሰበብ ፈላጊ ያዩ አንተ ጋር ያቆላመጠ የሚመጣ ከጀርባ ጉርጓን የሚቆፍር ያ ጉርጓዱ ራሱ ይገባ ቀኝ እጅ ብድግ አድርግ ከመድሮሾ ጀርባ ሀማ ያንን ሀማ ራሱ እንደገባበት ብድግ አድርግ ብድግ ለዚህ ሰው እየጸለይኩ እኔ አረብ ቤተሳይዳ እጃጅ ነቃበሉ ወግቻለሁ ብድግ አድርግ ቀኝ እጅ ቤት ነው እንደምትሄደው እዚህ ትንቢት እየነገርኩ ብድግ አዶ ሰባቶ ከፋይ ነው ለእናንተ የተቆፈረ ጉርጓድ ለጠላታችሁ ይሆናል ለእናንተ የተቆፈረው ለቆፋሪዎቹ ይሆናል ለቆፋሪዎቹ ይሆናል ለቆፋሪዎቹ ይሆናል ሰማኝ ያሰማኝ ነው ከስር ያለው ወረቀት ወደ ላይ ሲወጣዩ ይፈልጉዋል በብዙ ይፈልጉዋል አደባባይ ላይ ጌታ ነገርን ያወጣል ዛሬ ተወጣላችሁ አይደል በቃ ከተቀመጥክበት ወጣል አሜን አቦ እናንተ ከወንጂ ድረስ እንኳን አትሄዱም ግን እናንተ ሄዳችሁ ትበላላችሁ እኔን ትጠራኛለህ ብደግ አርግጄን እየተመኘውላ አይደለም እኔ ልሸኛቸው ነበር እንግዲህ ጌታ ላያቸው ላይ መልእክት አለው አሜን ብድግ አድርግ ያው በማገለግለው ጌታ ፊት ከታቻዩ ሰዎች ከላይ እስከሚያዩ ከስር የነበርከው ወደ ላይ ወደ አናታ አዳኪፌና ወደ ላይ አለኝ ጌታ ወደ ላይ በማይወርድ አለኝ ጌታ በጽድቅ ባንተ ሰራለሁ በቅድስና ባንተ ሰራለሁ ሌቦቹን አለኝ ጌታ ይዛቸዋለሁ ላታካኒ ፋናካያ የበላተኛውን አፍ እዘጋለሁ በቅንነት ደጅን እከፍታለሁ ናጄን ያዘው ኮቫታ አዳልኮስ ሰባታ yes ሲደረብል ቻው መነጽርሽን አንሺና እንደዚህ ቤት ይኸውልሽ እንደዚህ ይሁንኝ በደመራጅ እኔኒ አንድ ሰው ከኋላ ይሁን ኮፋ ደፈላስ ልጠቀምባት አይኖቿን ልከፍት የከበረውን ከተዋረደ ልለሽ ሚቀርም እጇ ላይ መጥረጊያ አየሁ ቆሻሻ እየጠረገች ከከተማ ስታወጣ እርኩሰትን በሷ እመታለሁ እግዚአብሔር አነቃታለሁ ላታካ ዲፈና ሶባካ ይለኛል ጌታ አይኖቿን ከፍታለሁ አዶ ሶኮቶ ፊላ ከባቶ ባጋያ ለታይ ከዲ ሰባታ ያዛት እሺ ዘርጊልኝ እናቴ እዛው ቁጭ በይ ሌላ ምስጋና በወር ውስጥ የፖስተር እንደተሰቀለ ፖስተር ተሰክቶ ምስጋና ፕሮግራም በዚህ ወር ይሄው በማገለግለው ጌታ እግዚአብሔር በአራቱ መቅዳጫ ነገርሽን ሲከፍታዩ ተበተነው ወሬ አውርቶ የሄዱ ሰዎች ፈልገውች ከሚመጡ ይሄ መድረክ ይናፍቃቸዋል አሜን ይሄ መድረክ እስከሚናፍቃቸው በተለይ ይሄንን መልእክት ሄደው የሚናገሩ አራት ሰዎች እዚህ ወረኛዩ አፋችሁ ላይ ዘይት ቀብቻለሁ ነዛኑ ባሰለ አሜን ሾካካ እግዚአብሔር ያዝልሽ ሹላፍ ረጃጅም ምላስ ያላቸው ጴንጣል ወግቻለሁ እንዳረግ ነው ሌላ ግቢ የሚገባ ወጥቷለሁ እዚህ ምንድነው አናቱ ይመታ አሜን አራት አለው ሄደው ራሱ ኢቭን ተደውሎ እስከ አዲስ አበባ ድረስ የሚናገሩ የፈረሰ ይሆን ቀናርግጅን ቀናርግ መልእክት ነው ምነግረ እኔ አይበላኝም ያባተ የሚለኝ ድምጽ ሚነኝ ነው ምነግረ አናቱ ይመታ አታ ምቀኛ አይደለም ጮና ሜምበር አናቱ ይመታ ምክራቸው ይካልበት ምክራቸው ይካልበት የዚህ ቸርች ስም ገኖ ይወጣ ገኖ ሰብሩ አሜን ለመጋበዝ እድል ፈንታስ ከማያገኙ ምን ለማለት ፈልጎ ነው አይጋበዙም ማጂ አው ደበረች አይጋበዙ ጨረሱ አሜን ዶካቴ ኮፌኖ ሰባታ ካዲፋና አሰል ሚጨመራዩ
ሲና አንድ ደረጃ ውጣ። ይሄ ቤተሰብ ሌላ ነው። አትውጣ። ሁሉንም ወጣ። አሜን። ምን ያደርጋል? ቁጫና አቱ ይመጣ። አሜን። ሚጨመራዩ 1 2 3 4 በዚህ አራቱ ስብሰባ ይኖራል። እግዚአብሔር ነገር ይቀየራል። መጽሐፍ ሲናገር ገበታን አዘጋጀልኝ። አሜን። ፍርፋሪ አይደለም። ገበታን አዘጋጀልኝና በጠላቶቼ በማፊት ለፊት በጠላቶች ራሴን በምን ቀባው? እደግመዋለሁ አለ ጌታ። ሸታካዲ ፈና በፊት ለፊታቸው አይችሉም የሚሉ ሰዎች አሉ። እንድችል የሚያሳይ ደጅን ከፍታለሁ። ለብዙዎች መልእክት አረጋለሁ። በርስ ይሰበራለሁ። በርስ ይሰበራለሁ። ፊት ለፊት እወጣለሁ አለ ጌታ። እሺ እሄዳለሁ በይ። ድገሚ። ይሄ ስፍራሽ አይደለም። ይኸው አማ እንትን የመጣ ነው። አይለቅማ። አሜን። አማ ንጉሥ ከኔ በላይ የሚወደው የለም አለ ይልና በልቡ አሰበ የሚል ቃል አንበበሻ። በምኑ አሰበ? በመጽሐፍ ቅዱስ በልብ የታሰበው ነው የተጻፈበት ነው። ነረጌታ ከኔ በላይ አይ ላቭ ዩ የሚያደርገው የለም። እንደዚህ ልቀላቅልልህ። አሜን። የለም አለና በልቡ አሰበ ይላል። በምኑ? በልቡ። ከዛ ንጉሥ ለሚወደው ምን ይደረጋል ሲል ተፈጸመ ብሎ መጣ። እንዴት ይሄን ያረጋል? ቀለበት ይሰጣል፣ ፈረስ ይሰጣል፣ ወንበር ይለቃል፣ እንትን ያረጋል ነው አለው። ሌላ የለም። አው የለም። ለኔ ብሎ ሲጠብቅ ይሄን ለፈለፍከውን ሁሉ ውሰድና በር ላይ ጌታ ጠብቆኛልና ስማ፣ ያለ ማንም በእንትን ሳትደራደር ቤተ ባዶ የሆነ ለማንም ሳትናገር ያገለገልክበትን ዘመን አለኝ ጌታ። ልክስ ያለ ጌታ ከቤት ሰብሮ የሚወጣ መዝሙር አየሁ። አቶችም ከላይ ላይ መልእክት ለእናንተ አተውሰድ ዛጋ። አሜን። ከቤት ሰብሮ የሚወጣ መዝሙር አየሁ። እግዚአብሔር ጮትን ሰምቻለሁ አለ። ልመናን ሰምቻለሁ። እረዳለሁ አለ ጌታ። እጄን እሰረካለሁ። በማይለመድ ኃይል በላይ ላይ እመጣለሁ። የብዙዎችን አፍ እዘጋለሁ። አዳቶ ካዳ የብዙዎችን አፍ እዘጋለሁ። አደረገለት ይባላል። በሚዲያ ይነከራል። እንደ ከተማ ይወራል። እጄን ያዘ። ጫው ኢየሱስ ያድናል። ስማኝ ጨረስኩ። ከነሱ ጋር ነው የሚሄደው። ብቻዬን ልታስቀረኝ። ስማ፣ ደጅ ተከፈተና ወጣ ሚል ቃል አለ። ከዛ እናቱ ጋር ደወለ አይልም፣ ጓደኞቹ ጋር መሄድ አይልም። እየተጸለየ ያለበት ቤት ጸሎት ይጎትታል። አሜን። በቃ ለዚህ ነው ጸልዩ። ፋውንዴሽን ጥሩ ነው፣ ግን ይቆፈራል ካለቅሽ ጥሩ አይደለም። አሜን። ጸልይ ያሳብሽ። ምን ነው ድብልብል አልሻልሽ? ቀን ቆይ ታጠብሽ ቀን አይደለም፣ ፊቱ ቆየሽ ቀን ወይኔ አልገባም እንደ አሜን። አሜን። ጸልዩ። አሜን። እኔ አንድ ሁሌ ምናገራ ምሳሌ አለች። ናፍሌት ሆቴል ሄጄ ማለት ነው። አሰር እኔ እንደ ሌሎች ሆቴል መስሎኝ በሩን ልገፋው ስለ ከተንበረ መስሎኝ ዶን ተች ያለ አሜን ማለት ነው። እኔ ያልከፍ ራሴ ነኝ ሰሪቴ ራሴ ነኝ መከፈተው። አሜን። ከዛን አራ ጓደኞቼ ነበሩ። እነሱ እንትን ዘመናዊ ነገር እንዲሆኑ ፈለጉ ምናምን። እኔ ደግሞ ያለለ ከዘመናዊነት ይልቅ መንፈሳዊነት ያጠቃኛል። ሰማሽ? ለካ ሰጣጋው ተከፈተልኝ። ልሳን አፌ ላይ መጣ። አዎ አሜን አሜን። ተርጽ አረጋው። ቀይ ኮፍያ ያረጋና ቀይ ኮት ያረጋ ሰውዬ እንደዚህ ያኛ ለምን አታገላምጠኝም? ደገምኩልህና ምን ባረክ ጥሩ። እኔ አንተ ወንድም ድጋሚ ወጥቼ ገባ። አሜን። ኧረ አሜን። ወይኔ ሰው የለማ። አሜን። ድጋሚ ስገባ ቅድም ገብታል አላለኝም። ተከፈተ። አቦ ልባርክሽ። እዚህ ቤት ነምን ጅራ ማነካና አቦ በሌላ ቋንቋ መረጋው ላንሳ በእንግሊዘ ብደግ አድርግ እንደዚህ አዜ ካቶፋና ኮፋና አውቆ ተከፈተ። ውሰዴን አውቆ ተከፈተ። አውቆ በር ተከፈተ። ሰብረ የምትወጣ በር ተከፈተ። እንደ ከተማ የሚወራ በር ተከፈተ።
ይጩና አንድ ሰው ተከፈተ ይበላ። ተከፈተ። አንድ ሰው ሁለት ሰው ይጨብጥና ተከፈተልኝ ይበል። ተንቀሳቀሱ። ተከፈተል ተከፈተ። ላካ አደሎ ሴባኮ ፋናስባታኪ አሜን። ዘማሪዋ እንዳለች ሞቴን በሕይወት ቀይሮ ነገር ሊገለብጥ በጭንቀት እኔ ያሰ ከፍታ ለኔ ሊሰጥ አዎ ዘመን መጣ ፈሪ የያዘኝ ዳግም ሰብሬ ሰባሪው ጌታ ከፊቴ ወጥቷል። አማልክት መንገድ ይለቋል። ክረምቱ አልፎ ትችያለሽ አምልኮ ይዤ ልምጣ እኔም በተራይ ሌሊቱ ኢየሱስ ጌታ የኔ ድምጽና የሱ አይሆንም። በመርፌ እንደመወጋት ሩቅ ነው። አሜን። ኢየሱስ ጌታ ነው። ስማ ግን ተከፈተ። አሜን አሜን አሜን። ግን ተከፈተ። እኔ በተለይ የተከፈተልኝ በር ብነግራችሁ አሜን በደንብ አሜን። የማን በማ በኩል ነው? አጎትሽም የለም፣ አያትሽም የለም፣ ዘረረክም የለም፣ የባለ ጠጋሜ ገንዘብም የለበት። ግን ትገባለህ፣ ግን ትገባለህ። ተከፍቶ ትገባለህ። የከተማ በር ተከፈተ። አሮጌ ምዕራፍ ተሻረ። የተወሰነው ተመለሰ። እግዚአብሔር አወጣችሁ፣ ከሐዘን አወጣችሁ፣ ከለቅሶ አወጣችሁ፣ አንገት ከመድፋት አወጣ። ይጩና የሆነ ሰው ወጣው ይበላ። አንድ ሁለት የመጨረሻ ወጥ። ደስ ያለው ለጌታ እልልታችሁ